ነሳሽ በግድም የሆነ ነገር የለም እዚህ ጋር ገባችሁ አይደለም? መብቱ ነው ይውጣ፣ አለቀ በቃ። አልፈልግም ማለት ኬኩን አልቆርስም ማለት መብቱ ነው አብርሃም። ስለዚህ አትያዙት፣ በቃ አለቀ። የራሱ ህይወት ጀምሯል አይደለ? ህይወቱን ይቀጥል በቃ በሰላም ልጁን ለማየት ይመጣል፣ ልጁን አይቶ ይሄድ። እዚህ ጋር ማለት ነው። እዚህ ጋር እንደዚህ ስታረጉት እኮ ምን ለምኑት ነው እያስመሰላችሁ ያላችሁት? እየለመናችሁት ነው የሚመስለው። በጣም ነው እንትን እንደዚህ ቆይ ቁልፍ የቆለፍን አንተ እንድታወራ ነገር ማለት ነው። ነገሮች ኧረ ማይኩ ድምጻችሁ የለም። ማይኩን ማን ነው ያዘው? ሜሪ ናት። ሜሪ ናት ማይኩን የያዘችው። ስልኩን ገለበጠች መሰለኝ። ምንም ድምጽ የለውም። ፊት እንዳሳለፍን የዛሬ ዓመት ምን አይነት ነገር እንዳሳለፍን ተገመት። ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ ታውቃ እንኳን ትጨርሰ ረቦች በዚህ ያህል ምንም የተጸየፍከው እንዴ? ምን ሆነ ነው? በቃ እኔ እኮ እንደዚህ እየሆነ በቃ አለርቀል እንደዚህ የተጸየፈን ሰው እናንተ ለማንከባከብ መሞከራችሁ፣ ወደ ራሳችሁ ለመመለስ መሞከራችሁ፣ ወይም ደግሞ የእሱን ዓመት የተጋቡበትን ለማክበር መሞከራችሁ ራሱ በጣም ነው የሚያስጠላው። ገባችሁ አይደለ? አለቀ በቃ ተውት እንዴ ተውት በቃ ትለምኑት፣ የራሱ ጉዳይ እንዴ። ምንድነው እንደ በግድም የሆነ ነገር የለም። በቃ አለቀ። ጭራሽ ቆልፍ ራሱ እንትን እኛን አይደለም እንደ ሰው ይቀያየራል ምናምን ማለት አለበት። ራስህን ነው እሺ ማሰብ ያለበት። ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ